አዶናይ ለመጠየቅ ከሞከሩ ሰዎች መካከል አስገራሚ ክስተት ተከስቷል። የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብ የፈጠረ አንድ ወጣት ብቅ ብሏል። የአዶናይ እስርና የእስር ቤት ጉብኝት ውዝግብ እያስነሳ መሆኑ ተሰምቷል። ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎም ብዙዎች የጉዳዩ ሂደት በቅርበት እየተከታተሉ ነው። ሆኖም በእስር ቤት አካባቢ የተፈጠሩት ሁኔታዎች ውዝግብን አስነስተዋል። አዶናይን ለመጠየቅ በማሰብ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸው የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላትና ከቅርብ ሰዎች ባስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። አዶናይን ለመጠየቅ ከሞከሩ ሰዎች መካከል አስገራሚ ክስተት ታይቷል። ወይዘሮ አበባ ወይም የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤት በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይህ ልጅ የአዶናይ ወንድም አይደለም በማለት ለፖሊስ አሳውቀዋል። በዚህ ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉ ተሰምቷል። ይህ ክስተት የህግ ሂደቶችን አላስፈላጊነትና የቲክቶክ ተጽዕኖ በድጋሚ ያሳያል ተብሏል። የቲክቶክ ኮከቡ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል። ኢቢኤስ ቲቪ ይቅርታ ጠይቋል። ኢቢኤስ ቴሌቪዥን ጣቢያ ባለፈው ሳምንት በስጦታ ፕሮግራም ላይ የታየውን ቅንጭብጭብ አስመልክቶ ለታዋቂ ደራሲ ሀብታሙ አለባቸው ይቅርታ መጠየቁን አስታውቋል። የስጦታ ፕሮግራም ላይ ጸሐፊ ሀብታሙ አለባቸውን በመንገድ ላይ ባግኝቶም የምሳ ስጦታ ሲሰጥ መቅረጹ ይታወቃል። ፕሮግራሙ ከተላለፈ በኋላ ተቋሙ ከ8 በላይ ተወዳጅ መጽሐፍትን የጻፉ ደራሲን አዋርዷል በሚል በርካታ አሉታዊና አዎንታዊ አስተያየቶች በህዝብ ዘንድ ሲሰጡ ቆይተዋል። ኢቢኤስ ዛሬ አግኝቶም አርቲስት ዳንኤል ከወገቡ ዝቅ ብሎም ለታላቁ ደራሲ ይቅርታ ጠይቋል። ጸሐፊ ሀብታሙ አለባቸው በበኩላቸው አጋጣሚ ምሳ በልቼ ነበር፣ የተሰጠኝን ምሳ በመልካም ነው የተቀበልኩት፣ ያው ኢቢኤስ አላወቀኝም፣ አሁንም ብሰጠኝ ይቀበላል በማለት ለሁኔታው ምላሽ ሰጥተዋል። ኢቢኤስ ታላቁን ደራሲ ይቅርታ ከመጠየቅ ባለፈም ለጸሐፊ ሀብታሙ ልዩ ስጦታ ለመስጠት ቃል መግባቱን አስታውቋል። በኢቢኤስ እና በጸሐፊው መካከል የተፈጠረው አለመግባባት በይቅርታ የተቋጨ ሲሆን በብዙዎች ዘንድ አድናቆትን ያተረፈውን ጸሐፊ የሚያኮራ ሌላ ፕሮግራም ለመስራት ቃል ገብተዋል። እንዲሁም ኢቢኤስ ቲቪ በሰይፉ በኢቢኤስ ለታላቁ ደራሲ ስጦታ ለመስጠት ቃል የገባ ሲሆን ምን ሊሰጡት ይሆናል የሚለውን ማታ በሰይፉ ኢቢኤስ አብረን የምናይ ይሆናል።